ሪፐብሊክ ኦፍ የመን አረብ ሀገር በባህራዊ ወቅት ዋና ከተማው ሳና በመባል ይታወቃል። መለኪያዎቹም አጠቃላይ ቦታ 503,891 ኪሎ ሜትር ስኩዌር ይጠጋል። ህዝቡ በ2013 ዓመተ ምህረትም ግምት 25,408,000 ውስጥ እንደሚጠጋ ያሳያል። ታሪክ መነሻ ሀሳቢያንስ የተነሱበት ጊዜ በብዙ ዘመናት የአረብ መሬት አካባቢ በዓል ሞልቶ እድሜ የተቀመጡ ሲሆን ሁሉም መለያየቶች በጣም አስፈላጊ የሆኑበት ሰዓት ዘመናዊ መንግስታዊ አስተዳደር በ20ኛ ክፍለ ዘመን መካከል የኦቶማን ቱርኮችና የእንግሊዝ ግዢ በተቀላቀለበት ጊዜ በ1948 ዓመተ ምህረት የየመን አጠቃላይ ቋንቋ አረብኛን ቋንቋ በስፋት ትጠቀማለች። የጂኦግራፊ መረጃውን ስናይ የመን አረብ ባህር ገብ መሬት አረቢያን ፔኒንሱላ በሚባለው በታች በምዕራብና በደቡብ ምዕራብ ኤሲያ አካባቢ ይገኛል። አየር ሁኔታዋ በባህር ዳር አካባቢ ከፍተኛ የታወቀ ደረጃ ደረቅነት ባለው መጠኑ ሙሉ ለሙሉ አካባቢ ልዩ አየር ንብረት አለ። የመን 4 በላይ ባህር አጠገቦች ያለች በአረብ ፔኒንሱላ ውስጥ በደቡብ ምዕራብ ግርግም አካባቢ ሳዑዲ አረቢያን ወደ ሰሜን ኦማን፣ ወደ ምስራቅ ሬድ ሲን፣ ወደ ምዕራብ ጉልፍ ኦፍ አደን፣ ወደ ደቡብ ደረጃ ያሳለፈ የየመን መዋቅሯን ስናይ በታሪክ በ1990 ግንቦት 22 ቀን ኖርዝ የመን፣ የሰሜን የመንና ሳውዝ የመን ተጠናቀቁ። በአንድ መንግስት ጥላ ስርም ገቡ። ከዚያ በኋላ በምርጫዎች፣ በባህር አጠገብ ትግልና በጦርነት ሁኔታዎች ውስጥ እየገባ ህዝብን መንግስትን ውስጥ የተለዋዋጭ መንግስታዊና ይዘት ሁኔታዎች አሳዩ። የየመን ባህላዊ የቤት አሰራሯን በሁለት መንገድ እናያታለን። ሳናህ እና ሄዳርመት በመባል ይታወቃሉ። የመን ፖለቲካዋን ስናይ ከህዝቡ 2024 ዓመት ውስጥ የተገመተው 35.2 ሚሊዮን በዙሪያዋ ይታያሉ። የመንግስት ቅጡ በየመን ሪፐብሊክ በመሆኑ በአረብ ፔኒንሱላ ውስጥ ብቻ ያለች ብቸኛ አንድ መንግስት ስፍራ ናት። ተፈጥሮና ኢኮኖሚ አገልግሎት፣ ተፈጥሮ፣ ውሃ፣ እህል፣ አሳና ባለስልጣናዊ ምርቶች አሉ።
ባለው ሁኔታ የጦርነት ውጤት ምክንያት ኢኮኖሚው ጭንቀት ላይ ነው እና ብዙ ቦታዎች የማይታወቁ የህዝብ ጊዜያዊ መረጃዎችና ምግብ አገልግሎቶች በጣም ውስብስብ ሁኔታ ላይ ናቸው። ከ2014 ጀምሮ በውስጥ ጦርነት ስር ተገኝቷል። የህዝብ ቀውስ እና ሰብአዊ አደጋ ከፍተኛ መሆኑ ተገልጿል። አሳፋሪ የሆነ የኢኮኖሚ ሁኔታ መካከል ያሉ ችግሮች ተመድበዋል። የበፊቱ የጦርነት መንስኤ የጦር ስርዓት፣ የወታደርና የጦር ዘዴዎች አሰራር፣ የወታደር አቅምና የጦርነት አስተዳደር። የተጠቀሙ ስልቶች፣ አርማዎችና የጦር አሰራር፣ የወታደር አካላትና ኃላፊነት፣ የጦርነት ዘዴዎችን ይጠቀሙ። በታሪክ ምክንያት እነዚህ ዘዴዎች እንደ መንግስት የጦርነት ፖሊሲ ወይም የሀገር ደህንነት መስፈርት ነበሩ። የመን በጦርነት መሰረታዊ አካላት የምትላቸው የጦር ስርዓት፣ ሚሊታሪ ኦርጋናይዜሽን፣ የጦር ዘዴዎች፣ ስትራቴጂስ ኤንድ ታክቲክስ፣ የወታደር አሰራር፣ ኮማንድ ኤንድ ኮንትሮል፣ የጦርነት አቅም፣ ፖሊስና አስተዳደር። የመን ብዙ ባህላዊና ቅርስ አይነቶች አሏት። ህንጻና ግንባታ ቅርሶች ስናይ ታሪካዊ ህንጻዎች፣ መቅደሳት፣ መስጊዶች፣ ግቢዎችና የመኖሪያ ቤቶች ይታያሉ። ባህላዊ ልምዶችና መዝሙሮች፣ በተለይ ሙዚቃ፣ የአዳራሽ መዝሙሮች፣ ተወላጅ የባህል ልምዶች። ስዕሎች፣ መስክ ስራዎች፣ እጅ ስራዎችና የተለያዩ የአርቲስት ቅርሶች። ቋንቋና ጽሑፍ፣ የአካባቢ ቋንቋ፣ የጽሑፍ መልእክቶችና የታሪክ ጽሑፎች ይገኙባታል። ልምዶችና አካላት፣ የማህበረሰብ አካላት፣ የልጆች ትምህርትና የህዝብ ልምዶች። የየመን ትልቁ መስጊድ አልሳላህ ሞስክ። አልሳላህ ሞስክ ዳሞ አርሳና ይባላል። የታወቀው መስጊዱ በ2008 እስከ 2008 ዓ.ም ተገነባ። እውነተኛ አድማ በብዕርና በኃይል ጥበቃ የታሰረ እንደሆነ የተገለጸ። ከፍተኛ ክፍሎች 5 በጣም ታላቅ ሞናስቲር፣ ከፍታዊ ድምቀትና ምርኮኞች ተሰሩበት። አልሳላህ መስጊድ በሳና የመን የሚገኝ ምስል። ጥቁርና ነጭ ቀለም ጥራት የተገነባ ታላቅ አምባና በጣም ከፍ ያለ
የመን ታሪኳና ያላትን ቅርስ በጥቂቱ እንመለከታለን። የጥንታዊቷ ዘመን የዚህ አካባቢ መሆኑ ከ3000 ዓመታት በፊት ነው። በተለይ የሳባ፣ ሂሚያር እና ሜን ዘርፎች በዚህ ሀገር ብሔር አካባቢ ነበሩ። በታሪካዊ ጥንታዊቷ ጊዜ የበሽንና የሚስማማ የመተላለፊያ መንገዶች ፍራንኪሲያንስ፣ ማይራህ፣ ስፒሲየስ ይዘውሩ የነበሩ ቦታ ነው። በ19ኛው ክፍለ ዘመን በሰሜን የኦቶማን ግዛት መካከልና በደቡብ በአደን በብሪታንያ መቆጣጠር የተቀመጠ ብዙ የየመን ሀገር በቀሉ ዛፍ ሶኮትራ የየመን አካባቢ የሚገኝ ታዋቂ ዛፉ በድራጎንስ ብለድ ትሪ ተብሎ ይታወቃል። የዛፉ ተፈጥሮና መኖሪያ በሶኮትራ ደሴት ብቻ የሚገኝ ድምር ዛፍ ነው። በየመን ታላቅ ታሪካዊ ባህላዊ ምልክት ይውላል። በተለይ መኖሪያው በየአካባቢው ወቅታዊና አካባቢ መንገድ አስፈላጊ ነው። የዛፉ መዋቅር ካኖፒ እና ለውጡ ባለው ግንባታ በግምት የየመን መታወቂያ ሀገር በቀል የሚባል ዛፍ መሆኑ ስለማይገመት ይህ ዛፍ በየመን ሀገር ውስጥ ለምሳሌ በተለያዩ ሀገሮች የማይገኙ ሌሎች በቀል ዛፎች ሊውል ይችላል። የየመን በረሃ ራምላት አልሳቢያታን ራምላት አልሳቢያትን የተባለው በዚህ በረሃ መሃል ሰፊ የተጠረጠረ የበረሃ ዝርዝር አካባቢ ነው። በሰሜን ምዕራብ ራም አልካርፊ ኢምፒቲ ኳርተር የሚካተተው በአልጃፍ ማሪብ እና ሸባፍ ዞኖች የየመን አካባቢ ውስጥ ካርቶ ይገኛል። አብዛኛው የበረሃ የመሬት ብዛት በጣም ከፍ ያለና አብዛኛው ጊዜ ድረስ ውሃ አይደለም። የመን ጂኦግራፊዋ የአየር ንብረትና የበረሃ ሁኔታዋ እጅግ ቀዝቃዛና በጣም ዳውን ያልሆነ ነው። በገና የበረሃዎች ውስጥ ውሃ ጭምቅ እጅግ ዝቅ ብሎ ይገኛል። የመሬት ቅርጾቿ ብዛት በሙሉ የጠፋ ወይም የግልጽ መሬት ጋር ተያይዞ ነው። እንዲሁም የድንጋጤ ወይም የመሬት እንቅስቃሴ ሊኖረው ይችላል። በመሃል ዞኖች ላይ የሚገኝ ዋዲ